እኔ ሴጋ እየመታው ተቸገርኩኝ እንዴት አድርጌ ነው ማቆመው ያልማልኩበት እኮ ስም እኮ የለም በእግዚአብሔር ምኛለው በማርያም ምኛለው በሁሉም ምኛለው ግን ላቆም አልቻልኩም ምን እንደማደርግ እኔ ጨንቆኛል ይገባኛል ሴጋ ማቆም እየሞከርክ ነው ግን ችግር ካንተ ተጨናንቀ ሴጋ ስለምትመታ በምንም ታምር ልታቆም አትችልም ማን ነው እያሳሳተ ያለው አንተን የሚያሳስት ማለት ነው እነዛ ሎው ቫይብሬሽናል ቢንግ የሚባሉ ሰይጣኖች ናቸው አይምሮክ ላይ እየመጡ ሹክ ይልሃል which is ሴጋ መተ ከመታ በኋላ የሚሰማ ቁጭት ንዴት ሐዘን ስቃይ ለነሱ ምግባቸው ነው የነሱ ምግብ ደግሞ ያንተ ጭንቀት ነው ለዛም ነው ማቋረጥ ያልቻልከው መጀመሪያ ይሾውራል መጨረሻ ላይ ደግሞ በጭንቀትህ ይመገባሉ ማለት ነው እነሱ ማሸነፍ ከፈለክ ወንድሜ በይውህና ሴጋ መምታት መጀመር አለብህ ይውህና ጨምርበት ራስን መቀበል ፍቅርን ጨምርበት ጨርሰክ ወደ ቁጭት ከምትገባ ጨርሰክ ማለት ነው ለራስህ የዋሁ አሻሽላለሁ በማለት ለራስህ ንገር በየቀኑ ከዛ እያሻሻልክ መምጣትህ አይቀርም ይሁንና የራስ ፍቅር ይኑር